በዚህ ሰዓት ኦልሞስት ሁላችንም ማለት ይቻላል በጣም የሚያስፈልገን ነገር እና በጣም የከበደ ነገር ከሰዎች ጋር መግባባት ነው። ይሄ ስለ ሁለት ነገር ነው። አንድም እኛ ያደግንበት ማህበረሰብ ከሰዎች ጋር ተነጋግሮ መግባባት ማለት ምን ማለት እንደሆነ በተለየና በተሳሳተ መንገድ ነው ያሳደገን። ወይም ደግሞ ከሰዎች ጋር መግባባት ማለት ሰዎችን ኦርደር ማድረግ፣ ጮክ ብሎ መናገር፣ ሰዎችን ማሳመንና የመጨረሻ ትዕዛዝ ሰጥቶ መውጣትም ማለት ነው። ሁለተኛ ደግሞ ከ10 እና ከ15 ዓመት በላይ ትምህርት ቤት ተምረናል፣ ከበባድ ማትሶችን ተምረናል፣ ከበባድ እንግሊዘኛ፣ ከበባድ ስቶሪዎችን ተምረናል፣ ወይም ደግሞ ውስብስብ ነገሮችን ተምረናል። ነገር ግን ውስብስብ ከሆነው የሰው ልጅ ጋር እንዴት መግባባት እንዳለብን አናውቅም። የሰው ልጅ ጋር መግባባት ውስብስብ የሚያደርገው የሰው ልጅ ሎጂካል የሆነ ማይንዱን የሚጠቀም ሳይሆን ኢሞሽናል ፊሊንጉን ስለሚጠቀም ነው። በዛሬ ቪዲዮ ከሰዎች ጋር እንዴት መግባባት እንደምንችልና የፈለግነውን ሐሳብ ሰዎችን ተናግረን እንዴት እናሳምናቸዋለን ወይም ደግሞ እኛ ጋር ያለን ሐሳብ ወደ እነሱ ኢንፍሉዌንስ በማድረግ ሰዎች የኛን ሐሳብ እንዴት ይቀበሉናል የሚለውን በግልጽና በአጭር አማርኛ እናያለን። ይህን ቪዲዮ እስከመጨረሻው ካያችሁት የመግባባት ችግራችሁ ሙሉ በሙሉ ይፈታል። ይህን አካውንት ሰብስክራይብ በማድረግ ቪዲዮውን እስከመጨረሻው ተመልከቱት። በዚህ ቪዲዮ ከቨር የምናደርገው ሰዎችን እንዴት አድርገን አታለን ወይም ደግሞ አጭበርብረን አቢዩዝ እንደምናደርጋቸው ወይም ደግሞ የማይፈልጉትና ትክክለኛ ያልሆነ ውሳኔ እንዲወስኑ ማድረግ አይደለም። በዚህ ቪዲዮ የምናደርገው እንዴት ከሰዎች ጋር ኮሙኒኬት አድርገን የተሻለ ኢንፍሉዌንስ ማድረግ እንደምንችል ወይም ደግሞ የተሻለ መፍትሄ እንዴት እንደምናመጣ ነው። የመጀመሪያው ስቴፕ ሰዎች ለውይይት ፍቃደኛ እንዲሆኑ ማድረግ። አስቡትና አንድ ሰው ወደ እናንተ መጥቶ እንድንነጋገር ፈልጋለሁ ካለ አእምሯችሁ ላይ ምንድነው የሚመጣው? አእምሯችሁ በጣም ይወጠራል፣ የደም ዝውውራችሁ በጣም ይፈጥናል። ደግሞ ምን አጥፍቼ ነው ምን አይነት ነገሮችን ሊሆን ነው የሚል የመጨናነቅ ስሜት ውስጥ ይፈጥራል። ስለዚህ ሰዎች እንዴት ነው አንድን ሰው ሂደን ልናወራው ስንፈልግ በምን አይነት አፕሮች ነው መቅረብ ያለብን? ሰውየው በዚህ ኮሙኒኬሽን ውስጥ ምን አይነት ስሜት እንዲሰማው ነው የምንፈልገው ሲባል ሰውየው የተረጋጋና ያንን ኮሙኒኬሽን ለማድረግ ከሱ የሚመጣ ውስጣዊ ፍላጎት እንዲኖረው ማድረግ አለብን። ስለዚህ ምን አይነት አፕሮች ነው የምንጠቀም? ቅድም እንዳልኳችሁ አንድን ሰው መነጋገር አለብን ስትሉት የሚመጣውን ኢነርጂ ለመቀነስ ከዛ ሰው ጋር ምን አይነት አፕሮች ቢኖረን ነው? እስኪ ይሄን ምሳሌ እንይ። አብሯችሁ የሚሰራ የቢዝነስ ፓርትነራችሁ ነው እንበልና ከሱ ጋር ዲል ማድረግ ወይም ደግሞ ኮሙኒኬት ማድረግ ትፈልጋላችሁ። ስለዚህ ኮሙኒኬሽናችሁን በግልጽና ሰውየው ፍላጎት ኖሮት እንዲያደርገው በትዕዛዝ መንገድ ሳይሆን ሰላማዊ በሆነ መንገድ ጀምሩ። ለምሳሌ አንድ ሰው የቢዝነስ ፓርትነራችሁ ነው፣ ከሱ ጋር ኮሙኒኬት ማድረግ ትፈልጋላችሁ እንበል። ስለዚህ ሂዳችሁ መነጋገር አለብን ከምትሉት በላይ ስለ ግንኙነታችን እያሰብኩ ነበረ፣ ይሄ ግንኙነታችን ይበልጥ እንዲጠነክርና አሪፍ ነገር እንዲኖረን ስለ አንድ ነገር ሐሳብክን ሼር እንድታደርገኝ ይፈልጋለሁ በሉት። ይሄ ማለት አስቡት፣ የመጀመሪያው ነገር ለሰውየው ክብር ሰጣችሁታል። ሁለተኛ ደግሞ የተሻለ ነገር ማድረግ እንድትፈልጉ ወይም ደግሞ የጋራ ቤኔፊት ያለው ቫልዩ ሰጣችሁታል። በዚህ ውስጥ አንደኛ ሪሌሽናችሁ እንደምትፈልጉ በጣም ቫልዩ እንደምታደርጉት ነግራችሁታል። ሁለተኛ ደግሞ የሱ ሐሳብ የሱ ቫልዩ እናንተ ህይወት ውስጥ ብዙ ነገር ወይም ደግሞ ትልቅ ቫልዩ እንዳለው አሳይታችሁታል። ይሄ ከሆነ ሰውየው ከእናንተ ጋር ኮሙኒኬት ለማድረግ በጣም ፈቃደኛ ይሆናል። ይሄንን ነገር ተጠቀሙ። ሁለተኛ መግቢያ ነው። ሰውየው ጋር ኮሙኒኬት ልታደርጉ ፈቅዶላችኋል። አንድ ቴብል ተቀምጣችኋል። ከዛስ ምንድነው የምታደርጉት? በጣም ብዙ ሰው የሚሸወደው እዚህ ላይ ለማውራት ይቸኩላል፣ ወይም ደግሞ ስሜቱ ላይ ያለው የተሰማው የተናደደበት ኤቭሪቲንግ ለማድረግ ይቸኩላል። እባካችሁ 10 ደቂቃ ተረጋጉና ሰውየው ጋር ጥሩ መግባባት ወይም ደግሞ አይ ኮንታክት ፍጠሩ። በተቻላችሁ መጠን እዚህኛው ስቴፕ ላይ የምመክራችሁ ያለፉ ጥሩ ስቶሪያችሁን አውሩ። ይሄኛው ኢነርጂያችሁን ይቀይራችኋል። ባለፈው ታስታውሳለህ እንደዚህ አድርገን ነበር፣ እንደዚህ ነገሮች ነበሩ፣ ዛሬም ስለተገናኘን ደስ ብሎኛል የሚል ወይም ደግሞ ይሄኛውን ኢነርጂያችሁን ሪሊዝ የሚያደርግ። ምክንያቱም ይሄን ማውራት ያለባችሁ በጣም ተናዳችሁ ሊሆን ይችላል፣ ወይም እሱ ተናዶ ተኮራርፋችሁ ቆይታችሁ ሊሆን ይችላል። ይሄኛውን ነገር ስሙዝ ማድረግ አለባችሁ። ኮሙኒኬሽን ማለት የቃላት ጨዋታ ማለት አይደለም፣ የፊሊንግ ሼር ማድረግ ነው። ስለዚህ ፊሊንጋችሁን የምታስተካክሉበት ፖዚቲቭ ኢነርጂ ፍጠሩ። ተረጋግታችሁ አሪፍ ፈገግታ ስጡት፣ ስሙን ጥሩት፣ ደስ የሚል ኢነርጂ ፍጠሩ ማለት ነው። እዚህ ላይ በጣም ቆንጆና ትልቅ ቴክኒክ ተጠቀሙ። ሚረሪንግ የሚባል ቴክኒክ። ሚረሪንግ ማለት ሰዎች ኮሙኒኬት ስታደርጓቸው በተቻለ መጠን እናንተን አይተው የእናንተን ነገር ነው ሪፍሌክት የሚያደርጉላችሁ። ስለዚህ ደስተኛ ከሆናችሁ ደስተኛ እንደሆኑ ኢንፍሉዌንስ ታደርጓቸዋላችሁ። የተረጋጋ ወይም ደግሞ ቀለል ያለ ኮምፎርት የሚሰማው አይነት ስሜት እሱን ፍጠሩ። ያንን ካደረጋችሁ የእነሱም ስሜታቸው፣ ኢነርጂያቸው፣ ኤቭሪቲንጋቸው ወደ ምን ይመጣል? ሰላማዊ መንገድና በውይይት ለማመን ዝግጁ ይሆናሉ ማለት ነው። የክፍሉን ሙቀት የምትወስኑት እናንተ ናችሁ። እናንተ ቀዝቃዛ ከሆናችሁ አብሯችሁ ያለው ሰው ቀዝቃዛ ይሆናል። እናንተ ንዴት ውስጥ ከሆናችሁ ደግሞ ከምትጠብቁት በላይ ያ ሰው በጣም ንዴታማ ይሆናል። ስለዚህ ኤቭሪቲንግ ኮንትሮል ማድረግ የምትችሉት በዚህ መንገድ ነው። ኦኬ፣ አሁን ለመነጋገር ጀምራችኋል። በዚህ ሰዓት እባካችሁ ሁላችሁ መሰሳት የሌለባችሁ ነገር ምርጥ ተናጋሪ ማለት ብዙ የሚያወራ ወይም ደግሞ ግልጽ የሆነ ነገር የሚያወራ ማለት አይደለም። ብዙ የሚያዳምጥ ጎበዝ ጠያቂ የሆነና ጥሩ ጥያቄዎችን የሚጠይቅ ማለት ነው። ይሄ ማለት ነው ማለት ነው ሰውየው ልክ እንደተቀመጣችሁ ማውራት ከመጀመራችሁ በፊት በተቻለ መጠን እንዲያወራ አድርጉት። እናንተ ናችሁ ኤቭሪቲንግ ኢነርጂውን የምትቀይሱት። ማለት ሰው ምን እንደሚያወራችሁ ባይዘው የምታደርጉት እናንተ ናችሁ። ያን የምታደርጉት እንዴት ነው ማለት ጥያቄያችሁን ሼፕ በማድረግ የምትጠይቁት ጥያቄ ስላለፉ ነገሮች ሊሆን ይችላል፣ ወይም ደግሞ ስለሚያስበው ስለሚሰማው ኤቭሪቲንግ ፊሊንጉን እስኪ ነግራችሁ ድረስ ሰውየውን ኢሞሽናል እንዳታደርጉት። የሰው ልጅ ተረጋግቶ መናገር ወይም ደግሞ ማዳመጥ የሚችለው የእናንተን ሐሳብ መቀበል የሚችለው የሱን ከጨረሰ በኋላ ነው። ተናግሮ ዜሮ ከሆነ በኋላ ማለት ነው። ስለዚህ ሐሳቡን፣ ስሜቱን፣ ኢነርጂውን በአጠቃላይ
እንዲያወጣ እንዲነግራችሁ ፍቀዱለት። እሱን የምታደርጉት ደግሞ በጣም አድማጭ ሆናችሁ እየጠየቃችሁት ነው። ፕሊዝ አንዳንድ ሰዎች ይዩላችሁ ፊቱን የሚዞርባችኋል። እናንተ እዚህ ጋር እያወራችሁት እንደዚህ ብሎ የሚያዳምጣችሁ እነዚህ ሰዎች ለእናንተ መጥፎ ነገር አላቸው ማለት አይደለም። ኦዲተር የሆኑ ሰዎች ብዙ ጊዜ ጆሮአቸውን ነው የሚሰጧችሁ። ሌላ ነገር እያዩ ነው ግን የሚያዳምጧችሁ እናንተን ነው። ግን የሚደመጠው ሰው ግን እሱን እያዳመጣችሁት እንደሆነ ለመረዳት በጣም ይከብደዋል። ሁለተኛ ፖዝ አድርጎ የሚያየው ሰው ፊቱ ላይ እያሰበበት ነው የሚመስለው። ማለት አስቡትና እናንተ እያወራችሁት ቀጥ ብሎ እናንተን ዝም ብሎ የሚያያችሁ ከሆነ ይሄ ልጅ ሀሳቡ ትኩረቱ ሌላ ቦታ ነውና ከኔ ጋር የምትሉት አጋጣሚ አለ ማለት። ስለዚህ ሰው ሲያወራ በተቻላችሁ መጠን አይኑን እዩ። ሁለተኛ ኖድ አድርጉለት። ኦኬ እንደዚህ ማለት ነው ገባኝ፣ እንደዚህ ነው የተፈጠረው ማለት ነው እያላችሁ የሱን የሚያወራውን ነገር እየደገማችሁ እንደገባችሁ አስረዱት። እያዳመጣችሁት ምን አይነት ጥያቄ ነው መጠየቅ ያለብን ወይም ደግሞ ተቀምጠን ስለምንድን ነው ማሰብ ያለብን ካላችሁ ሰዎች የሚናገሩትን ሳይሆን ያልተናገሩት ስሜታቸው ምን እንደሆነ ተረዷቸው። ለምሳሌ አንድ ትዳር ውስጥ ባልና ሚስት እያወሩ በጣም ስራ እንደበዛባት እያማረረች እየተናገረች ከሆነ እውነታው እሱ ላይ ሆን ይችላል። ማለትም ብዙ ጊዜ ስራ በዝቶብኛል ብላ እየተናደደች ያለችው ምናልባት እየሰራች ያለችው ነገር ቫልዩ ስላልተደረገላት ወይም ደግሞ ስላልተመሰገነች ሊሆን። ብዙ ጊዜ ችግሮች የሚፈጠሩት እንደዚህ ነው። ስለዚህ ሰዎች የሚናገሩትን ሳይሆን መናገር የፈለጉት ወይም ደግሞ የተደበቀውና ያልተነገረው ስሜት ምንድነው የሚለውን አስቡት። ኦኬ አሁን ንግግሩን አቁሟል። ልክ ንግግሩን እንዳቆመ ለመናገር አትቸኩሉ። የስሜት ስያሜ ስጡት። ማለትም ሴቷ ስራ በዝቶብኛል ብላ ተበሳጭታ ስትነግራችሁ ከነበረና እናንተ የተረዳችሁት ደግሞ በመስራቷ ቫልዩ እንዳልተደረገች ከሆነ መልካም። ስለዚህ የሰራችው ነገር ቫልዩ ስላልተደረገልሽ የብስጭት ስሜት ተሰምቶሻል ማለት ነው የሚል የስሜት ጥያቄ ጠይቋቸው። ይህን ስትጠይቋቸው በጣም ሰላም ይሰማቸዋል፣ እርጋታ ይሰማቸዋል። ለምን ስትሉ ያወራሁትን ተረድቶኛል ወይም ደግሞ ኮሚኒኬሽኔ አዳምጦኛል፣ ተረጋግቶ እኔን ሊረዳ ሞክሯል ብለው ሰላም ይሰማቸዋል። አሁን እናንተ የምታወሩበት ሰዓት ደርሷል። እዚህ ላይ በጣም ብዙ ሰው የሚሸወደው ነገር ምንድነው? አዎ ግን የሚል ቴክኒክ ይጠቀማል። ማለት አዎ ያልከው ነገር ትክክል ነው ግን እንደዚህ ስለሆነ ነው ማለት በጣም ብዙ ሰው ይቸኩላል። ይሄ ግን ፈጽሞ ስህተት ነው። ምን ማለት ነው? እስካሁን ያወሩትን የተረዳችኋቸውን ያዳመጣችሁን በሙሉ የሚሰርዝ አንድ ቃል ተናግራችኋል። ግን ማለት አሁን ያወራው ነገር ትክክል ለማለት ሞክራል ግን ስህተት ነው ግን የሚለው ቃል ገባ ማለት ኦልሞስት እስካሁን ያወራነው ነገር ፌል ያደርጋል ማለት ነው። ታዲያ እንዴት ነው በተለይ ደግሞ የኛ ሐሳብ ከሱ ተቃራኒ ከሆነ እንዴት ነው ይሄንን ሐሳብ የምንነግረው? ስለዚህ ትክክለኛው አባባል የትኛው ነው? አዎ ደግሞ ይሄ ማለት ነው የተናገርካቸው ነገሮች ትክክል ናቸው ደግሞ ብለን የኛን ሐሳብ እንናገራለን ማለት ነው። ስለዚህ ሌትስ ቴክ ምሳሌ ከቢዝነስ ፓርትነራችን ጋር እያወራን ነው። ስለዚህ በጀት እየተበጀተልኝ አይደለም ወይ እንደዚህ እየተደረገ አይደለም ኤቭሪቲንግ ምናምን ብሎ ስለ ስሜቱ ነገሩናል ብለን ኦኬ አሁን ያልከው ነገር ትክክል ነው መደረግ አለበት ደግሞ ይሄ ነገር ያሳስበናል ስለዚህ ምን ብናደርግ ይሻላል? ሌትስ ቴክ በጀት እየተበጀተልኝ አይደለም ብሎ ተናዷል ብለን እናስብና ኦኬ ያልከው ነገር ትክክል ነው ወይም ደግሞ በጀት መበጀት አለበት እና ደግሞ አሁን ያለነው የበጀት እጥረት ውስጥ ነን ስለዚህ ምን ብናደርግ የተሻለ ይሆናል ብለን መልሰን ጥያቄውን ወደዛ ሰው እናቀርብለታለን ማለት ነው። አሁን ከሱ ጎን ወይም ደግሞ ከሱ ጋር እንደሆነ እንዲሰማው አድርገናል። ምን በማለት አዎ ደግሞ ሁለቱም ነገሮች በአንድ ሳይድ አደረግናቸው። አዎ ግን ማለት በዚህ ጋር አንድ ሰው አለ፣ በዚህ ጋር አንድ ሰው አለ፣ በዚህ ጋር አንድ ሐሳብ አለ፣ በዚህ ጋር ደግሞ ሌላ ተቃራኒ የሆነ ሐሳብ አለ ማለት ነው። ኦኬ ይሄንን ግን ምን ብለን አስተካከልነው? አዎ ደግሞ ማለት ሁለቱም የኔም ያንተም ሐሳብ በአንድ በኩል ነው። ስለዚህ እንዴት ለሱ ሶሉሽን እንፍጠርለት ማለት ነው። አሁን ሁለት ከባድ ከሆኑ ነገሮች ጸድተናል። የመጀመሪያው እኔና አንተ ከሚል፣ ሁለተኛ ደግሞ የኔ ሐሳብና ያንተ ሐሳብ ከሚል ነገሮች ጸድተናል። ስለዚህ ወደ ምን መተናል? የኛ ሐሳብ ወይም ደግሞ ሶሉሽኑን እንዴት እናደርገው። በዚህ ሰዓት በጣም ብዙ ሶሉሽኖች ሊመጡ ይችላሉ። እዚህ ላይ ነው ሰዎችን እንዴት ኢንፍሉዌንስ ማድረግ አለብን ወይም ደግሞ ሐሳባችንን ለነሱ መሸጥ አለብን የሚባለው። ብዙ ሰው ኮሚኒኬሽኑን የሚያበላሸው የኮሚኒኬሽኑ ዋና ዓላማ የራሱ ሐሳብ ማሸነፍና በነገርየው ተሸላሚ የሚሆን ይመስል እሱን መርታት ነው። ይሄ ማለት ግን ፈጽሞ ስህተት ነው። ስለዚህ ምን ነገር አድርገናል? አንደኛ ከሰውየው ጋር ፓርትነር ሆነናል። ሁለተኛ ደግሞ ሐሳባችን ወይም ደግሞ የኛ ወደሚል የኔ ያንተ ሐሳብ ከሚል ወደኛ መጥቷል ማለት ነው። በዚህ ሰዓት ነው እንግዲህ ሰዎችን ኢንፍሉዌንስ የምናደርግበት ቴክኒክ የሚጀመረው። ማንም ሰው ቢሆን ተስማምታችሁ ተነጋግራችሁ የተለየ ሐሳብ አምጥታችሁ ሊሆን ይችላል ወደ እርምጃ የምትገቡት። ብዙ ጊዜ አጋጥሟችሁ ያውቃል? ከአንድ ሰው ጋር ኮሚኒኬት አድርጋችሁ ትክክል ነገር ተፈቷል ምናምን ኤቭሪቲንግ ብላችሁ ነገ ያ ነገር አልተፈታም ወይም ደግሞ እየተደረገ አይደለም። ያንን የምታደርጉት የተሻለ ሐሳብ የሚባለውን ወይም ደግሞ የተስማማችሁበትን እናንተ አመጣችሁ ያንን ሰው ኦርደር ካረጋችሁት ነው። እዚህ ላይ ማድረግ ያለባችሁ አንድ ነገር ነው። የእናንተ ሐሳብ የሰዎች ሐሳብ እንዲሆን አድርጉ ወይም ደግሞ ሽጡላቸው። ይሄ ማለት እናንተ የፈለጋችሁትን ነገር እንደዚህ ይደረግ ብላችሁ አትወስኑ። ነገር ግን ሰውየው ከእናንተ ጋር ኮሚኒኬት የሚያደርገው ሰው የኔ ሐሳብ እንደዚህ ነው ብሎ እንዲያደርግ አድርጉ። ሌትስ ቴክ ቀለል ባለ ኤግዛምፕል ላስረዳችሁ። ከጓደኛዬ ጋር ነኝ፣ ወደ ቤት እንድንሄድ እፈልጋለሁ። ነገር ግን እሱ አልፈለገም። በዚህ ሰዓት ሌትስ ቴክ ተነስተን እንሂድ ብለው በተሻለ መጠን የሚፈልገው እንዴት መሄድ እንደሌለብን ሊከራከረኝ ይችላል ማለት ነው። ስለዚህ አንድ ነገር አድርጉ። ለምን ወደ ቤት መሄድ እንዳለባችሁ አውሩ፣ ግን እንሂድ አትበሉ። ይሄ ማለት ነው እዚህ ብትቆዩ የሚያጋጥማችሁን ችግር ወይም ደግሞ ቤት ብትሄዱ የምትጠቀሙትን ነገር አውሩ፣ ግን እንሂድ የሚል ፈጽሞ ነገር ከእናንተ አይወጣ። ያኔ ምን ማለት ኦኬ ስንሄድ ይሄን ያለ ነገር የምናገኝ ከሆነ ወይም ደግሞ እዚህ ስንቆይ ይሄን ያለ
የምንቸገር ከሆነ ለምን አንሄድም የሚል የሐሳብ ከማን ይመጣል? ከፓርትነራችሁ ወይም ደግሞ ከጓደኛችሁ ይመጣል ማለት ነው። ቢዝነስም ላይ ሌላም ነገር ላይ ትዳርም ላይ ሊሆን ይችላል። በዚህ መንገድ ከቀጠልን እነዚህ ነገሮች ችግሮች ይፈጠራሉ። ምን ብናደርግ ይሻላል ብለን ያ ሰው የመፍትሄው ባለቤት እንዲሆን እናድርገው። ያንን ማድረጋችን ለምንድን ነው የሚጠቅመን? ሰዎች ባለቤትነትን ይፈልጋሉ አንደኛ። ሁለተኛ ደግሞ ለተናገሩት ወይም ደግሞ ላመጡት ሐሳብ ታማኝ መሆን ይፈልጋሉ። ለምን ያ ነገር ፌል ቢያደርግ እነሱ ተጠያቂ ወይም ደግሞ እነሱ የተሸነፉ ያክል ይሰማቸዋል ማለት። ስለዚህ ፋይናል ዴስቲኔሽናችሁ በተቻለ መጠን ውሳኔውን መወሰን ያለበት ጓደኛችሁ ወይም ደግሞ ኮሙኒኬት የምታደርጉት ሰው ነው። ግን ሐሳቡ ግን በተቻለ መጠን ጋይድ የምታደርጉት ወይም ደግሞ ያንን ውሳኔ እንዲወስንላችሁ የምታደርጉት ማን ነው? እናንተ ናችሁ ማለት ነው። ይሄንን ቴክኒክ ከተጠቀማችሁ የወሰናችሁት ውሳኔ እንዲፈጸም በጣም ባለቤት የሚሆነው ለራሱ የሚታመን የራሱን ክብር ማሳየት የሚፈልገው የሚያወራችሁ ሰው ነው እንጂ እናንተ ጥሩ ብላችሁ ተወያይታችሁበት አምናችሁበት እሱም አምኖበት ኦኬ ቆንጆ ምናምን ብሎ አንተ ይሄን ስራ አንቺ ይሄን ስሪ ከተባባላችሁ ነገሩ ይፈጸማል ማለት አይደለም። ስለዚህ ኮሙኒኬሽናችሁን ስትጠቀልሉት የእናንተ ፍላጎት በሰውየው ሐሳብ ወይም ደግሞ ሐሳቡ ውሳኔው በሰውየው ባለቤትነት የእናንተ ውሳኔ እንዲወሰን አድርጉ። ያንን ካደረጋችሁ ደን። ስለዚህ በዚህ መንገድ ኮሙኒኬሽናችሁን ማሳደግ ትችላላችሁ። ኮሙኒኬሽን ማለት አንድ ጊዜ እንደ እንትን የምታውቁት ሳይሆን ብዙ ጊዜ ስኪል ነው፣ ኤክስፔሪየንስ ነው። ብዙ ጊዜ የምታሳድጉት የምትሞክሩበት፣ ፌል ስታደርጉ ደግሞ የምታሻሽሉት ነገር ነው የሚሆነው። ከዚህ ጋር በተገናኙ ብዙ ቪዲዮዎችን እንሰራለን። ሴልስ ላይ፣ ማርኬቲንግ ላይ ወይም ደግሞ ራሳችሁን የምታሳድጉበት ኮንተንቶች የምትፈልጉ ከሆነ አካውንታችንን ሰብስክራይብ ማድረግ እንዳትረሱ። የሴልስ እና የማርኬቲንግ ስራዎችን የምናወጣበት ደግሞ የቴሌግራም አካውንት አለን። እሱ ላይ ጆይን በማድረግ በየቀኑ ሴልስ ላይ፣ ማርኬቲንግ ላይ ቲፖችን እና ስራዎችን ተከታተሉ። ሰላማችሁ ይብዛ።